እንዴት ናችሁ? ቤቲ ነኝ የጥፍሬ አይላሽ የዋክስ ባለሙያ። እንደሚታወቀው ከዚህ በፊት ማስተምር ነበረ። እናንተ ክረምትን ምን እያደረጋችሁ ለማሳለፍ አስባችኋል? እዚህ ሙያ ውስጥ መግባት የምትፈልጉ እንደገና ደግሞ ይሄን ሙያ ተምራችሁ ያው ረጅም ጊዜ በመቀመጥ ያው የተረሳችሁ የእጅ ሙያ ስለሆነ ሁሉ ጊዜ መሰራት ስላለበት እንደገና ደግማችሁ ፕራክቲስ ማድረግ የምትፈልጉ ዲዛይን እና አንዳንድ ነገሮችን መማር የምትፈልጉ እዚህ ተማሪዎች ረፍት ናቸው፣ ይረብሻሉ። ወላጆች ግን እንዴት እየሆናችሁ ነው? እና ይሄንን መማር የምትፈልጉ ከፈለጋችሁ ቤታችሁ አሊያም ደግሞ ቤቴ አይመቸኝም ካላችሁ እኔ ጋር መታችሁ መማር የምትችሉበትን ሁኔታ አመቻችቼ ጨርሻለሁ። ስለምንማራቸው ነገሮችና ስለ አንዳንድ ጉዳዮች ማወቅ የምትፈልጉ በዝርዝር ደውሉልኝና ያለውን ሁኔታ እናውራ። እኔ ዝግጁ ሆኜ እየጠበቅኳችሁ ነው ማለት ነው። እንደገና ቤት ለቤት ጥፍር፣ አይላሽ፣ ጸጉር ዋክስ ሂናም እየሰራሁ እገኛለሁ። ከእናንተ የሚጠበቀው ቀደም ብሎ ቀጠሮ ማስያዝ ብቻ ነው። መልካም የእረፍት ጊዜ ይሆንላችሁ።